ትወጣለህ አይቀርህም። እየገፉህ ጸንተህ ትቆማለህ። እንደ ብረት ምሰሶ ጸንተህ ትቆማለህ። እንደ ናስ ግድግዳ ጸንተህ ትቆማለህ። የገፋ ራሱ ይወርቃል። የነካ በእሳት ይቃጠላል። ጉድጓድ የቆፈረ ካለ ራሱ ይቀበራል። አንተ ግን ከጌታ ጋር ወደ ማዶ ተሻገር፣ 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 ተሻገር። ትወጣላችሁ ብዬ ትንቢታዊ ቃል ሰዎች፣ የቤተሰቦቻችሁን ሁኔታ የምታዩ ሰዎች፣ አካውንታችሁን የምታዩ ሰዎች፣ ይሄ ነብይ ምን እያለ ነው? አካውንቴ ውስጥ 75 ብር ብቻ ነው ያለው። 3 ወር ቆጥሮ ያልከፈልኩት ቤት ክራይ አለ። ዱቄት አልቋል፣ ቀለብ አልቋል፣ ዘይት አልቋል፣ ምናምን አልቋል የምትሉ ሰዎች በቃል ኃይል ትኖራል። ትወጣለህ አልኩኩ። ከዚህ አይነት ውስብስብ ከሆነ ድህነት ትወጣለህ። አይን ካወጣ ድህነት ትወጣለህ። ክርስቶስ ኢየሱስ ያወጣሃል። ከበሽታም ውስጥ ትወጣለህ። ወጥተም ትወጣለህ። አንድ ጊዜ ብቻ አይደለም፣ ብዙ ጊዜ ትወጣለህ። ከክብር ወደ ሌላ ክብር ትወጣለህ። ከክብር ወደ ሌላ ክብር ትወጣለህ። ከቅባት ወደ ሌላ ቅባት ትወጣለህ። ከምርት ወደ ሌላ ምርት ትወጣለህ። ከኃይል ወደ ሌላ ኃይል ትወጣለህ። አሜን ያለ የተስማማ ሰው ካለ ይሁንለት።